እስኪ ካንተ የቁርአን ጉዞን ጀምር። መነሻ የት ነበር? እንዴት ወደ ቁርአን ገባ? እንደ ማንኛውም ሙስሊም ቤት ውስጥ አሊፍ ብዬ ነው ቁርአን የጀመርኩት ከአባቴ ላይ። ከዚያ በኋላ ደግሞ እድሜ ደርሶ መርከዝ ወይ መድረሳ ደርሼ መምጣት የምችልበት እድሜ ክልል ላይ ስደርስ 5 ወይ 6 ዓመት አካባቢ ላይ እዚያ ወሎ መካነ ሰላም ከተማ ላይ መርከዘ ሱና ወይም የሱና እስላማዊ ትምህርት ቤት እዛ በተመላላሽ ነዘር ቅራአቴን ቀራሁኝ ማለት ነው። ከዛ በኋላ እድሜ ደግሞ ለአዳር የሂፍዝ ማዕከል መቀላቀል ሲደርስ 10 ዓመት አካባቢ እድሜ ሲሆነኝ በአዳሪነት እዚያው ማዕከል ላይ ገብቼ በ2 ዓመት ቆይታ የቁርአን ሂፍዜን አጠናቀቅኩኝ ማለት ነው። የጀመርኩት ከዚህ ነው። በዋናነት ዛሬ ለበዓል የሚያገናኘን ከሰሞኑ የቁርአንን በሀገራዊ ዜማ ለህዝበ ሙስሊሙ በማድረስ እና ብዙ ተወዳጅነት ያተረፈ ዜማ ነው። ወደዚህ ሀገራዊ ዜማ እንዴት ነው የመጣበት መንገድ? በልጅነት አእምሮ ላይ የተቀረጹ ቅላጼዎች ነበሩ። ቁርአን ላይ አውራድ ላይ የምንሰማቸው የተለያዩ አይነት ቅላጼዎች ነበሩ። እነዛ ቅላጼዎች ውስጥ ላይ ተቀብረው ቆይተው ነበረ። ዩኒቨርሲቲ ጆይን ካደረኩኝ በኋላ በዚህ ዜማ ብቻዬን ሲሆን ሙራጃ አደርግበት ነበር፣ እቀራበት ነበረ። ከሰው ፊትና ማሰገድ ሰዓት ላይ ግን ቀርቼበት አላውቅም ነበርና የሆነ ሰዓት ላይ አሰገድኩበት። ሰው ወደደው። ይሄ ቂራአት ቆንጆ ነው፣ ይቀራበት፣ ድገምልን፣ በዛ ቂራአት ቅራልን የሚሉ የተለያዩ አይነት ጥያቄዎች ሲመጡ መቅራት ጀመርኩኝ ማለት ነው። እና የመሻይኾቻችን ቃና ያለው በተለይ ወሎ አካባቢ የሚዘወተር ቃና ያለው ዜማ ነው። ቁጭ ብሎ መሻይኹ የሚቀራበት ዜማ እስካሁን ጭንቅላቴ ውስጥ አለ። الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ይቀጥላሉ። በጣም አንጀት የሚደርስ ደስ የሚል አይነት አቀራር ነው። ኢትዮጵያ የቁርአን ዜማ ጋር ያላቸው ቁርኝት ልዩ እንደሆነ ይነሳል። ምናልባት እሱም የፈጠረበት ተጽዕኖ አለ በመታነባቸው ነገሮች? አዎ፣ ድምጽ ሲነሳ ማዜም ሲነሳ ቀድሞ የሚነሳው ሀበሻ ነው። ለምን? ሙአዚናቸው ቢላል ረዲየላሁ ዐንሁ አርዳ ሀበሻዊ ነው። ከዚያ ሁሉ ሱሐባ ተመርጦ ለአዛን የተመረጠው ድምጽ መረዋው ቢላል ሀበሻ ነው። ስለዚህ ሀበሾች ብዙ ጊዜ ለዜማ ለግጥም አጠቃላይ ጥበባዊ ለሆኑ ነገሮች ዲኑን ጠብቆ ለሚሄዱ ነገሮች እኛ በምንለው በጣም ቦታ ያላቸው ናቸውና ለዚህም ይመስላል ሀበሻ ላይ ጥሩ የሆነ ቱራስ አለ ብዬ አስባለሁ። እንደ መነሻ ብዙ ጊዜ የሚነሳው አባታ ናቸው ሼህ ሳኒ። ወደ መስጂድ ከሳቸው ጋር አትለይም ነበር፣ እጃቸውን ይዘህ ትከተል ነበር ይባላል። ከዚያ ደግሞ ደባትም አለ። ምናልባት የነሱ ተጽዕኖ እዚህ ለመድረስህ እንዴት አይነት ነበር? በጣም ትልቅ ተጽዕኖ አለው። الرجل ابن بيئته ይባላል። ሰው የማህበረሰቡ ነጸብራቅና ውጤት ነው አንድ ግለሰብ። ስለዚህ እኔ ካሳደጉኝ ቤተሰቦቼ ከአባቴ በተለይ ከደባት ፋሚሊ አጠቃላይ ከፋሚሊው ውጭ መሆን አልችልም። እነዚያ ተጽዕኖዎች እነዚያ ማንነቶች ናቸው ሰርተው የሚያሳድጉንና የኔ ማንነት የዛ ነጸብራቅ ነው። እና ያው እናቴም አላህ ይጠብቃት ዱዓ ታደርግ ነበር፣ ሁሌ ታግዘኝ ነበረ። የቁርአን ካሴቶችን እየገዛች እንዳዳምጥ ታደርገኝ ነበረ። የሁሉም የእናቴም የአባቴም ጥረት፣ የመላው ቤተሰብ ጥረት፣ አጠቃላይ የማህበረሰቡ ጥረት ተጨምሮ አልহামዱሊላህ ረብል ዓለሚን ከቁርአን ጋር እንተዋወቅ ችለናል ማለት ነው። ዓለም አቀፍ የቁርአን ውድድር ላይ ተካፍለህ ነበረ። ምናልባት 2 ውድድሮች ላይ እንደተካፈልክ አውቃለሁኝና ወደ ውድድሩ የመካፈሉን አጋጣሚ እንዴት ነበር ያገኘው? በውድድሩ ላይ የነበረው ነገር ምን ልምዶችን ወሰድክ? እስካሁን ያው ትልቅ የሚባሉ 2 ኢንተርናሽናል ውድድሮች ነው የተወዳደርኩት። የመጀመሪያው በጣም ልጅ ነኝ፣ እድሉን ያገኘሁት በመርከዙ በኩል ነው። ሼህ ዙበይር ናቸው ረህመቱላሂ ዐለይሂ፣ አላህ ይማራቸው፣ የመርከዛችን መስራች ነበሩ። በሳቸው በኩል ነው እድሉን አግኝተን ተወዳድረን ለዓለም አቀፍ ውድድር የበቃ ነው ማለት ነው። እዛ በምንሄድበት ሰዓት ብዙ ኤክስፔሪንሶችና ብዙ የልጅነት ትዝታዎችም ትምህርቶችንም አግኝተን የመጣ ነው። የመጀመሪያው ሳዑዲ አረቢያ ነበረ። የትልቅ ኤክስፔሪንስና በህይወቴ ቤንችማርክ የሚለው አይነት ጉዞ ነበር። ሁለተኛው ሀገር አቀፍ ውድድር አድርገን
ከዛ ውድድር በኋላ ነው የዱባይን የተሳተፍኩት ማለት ነው። ከተለያየ ሀገር ከመጡ ሐፊዞች ጋር የተለያየ አይነት ኤክስፒሪየንስ የወሰድኩበት ቁርአንንም እንዳድስ መማር እንዳለብኝ ያጠናሁበትና ያወቅኩበት ብዙ ኤክስፒሪየንሶች የወሰድኩበት ትልቅ አጋጣሚ ነበረ። ሀገርን በዓለም አቀፍ ደረጃ ወክሎ መወዳደር ምን አይነት ስሜት አለው? ደግሞ በዛ እድሜ ገና ምናልባት ከትንሿ መካነ ሰላም እንኳ ወጥቶ የማያውቅ ታዳጊ ልጅ ዓለም አቀፍ ውድድሮች ላይ ሲሳተፍ የሚፈጥረው ስሜት ያለ ይመስለኛል። ሀገርን ያክል ትልቅ ነገር መወከል በጣም ከባድ ነው። እኔ ለመረጃ ያክል ዱባይ ለውድድር የሄድኩ ጊዜ የመጀመሪያዎቹ ሳምንታት በጣም ስትረሱ ከብዶኝ ነበር። ለቁርአኑ አይደለም ስትረስ ያደረኩት፣ አገርን የሚባል ኮንሴፕት ባንዲራችን ተቀምጦ ደግሞ ብቸኛ ወኪል ሳዑዲ ላይ ቢያንስ 4 ነበር። በተለያየ ሙስተዋ በተለያየ ደረጃ ስለነበረ 4 ወኪሎችን ልክ እንደ አትሌቶቹ 4-5 ይላካል። እዚህኛው ግን ብቸኛ ወኪል ለአንድ ሀገር አንድ ሰው ነው የሚወከለው። ስለዚህ እኔ ብቻ ነኝ የዛ ወኪል። ሀገሬን ኢትዮጵያን ሀበሻን ብቻዬን ነው የወከልኩትና ሪስፖንሲቢሊቲው በጣም ከባድ ነው። ላይቭ ይተላለፋል። ሁሉም ሰው በቤቱ ቁጭ ብሎ ያያል። እዛ ደግሞ ዱባይ ያሉ ሙስሊም ኮሚኒቲዎች የኢትዮጵያ ተወላጆች መጥተዋል፣ አዳራሽ ላይ ይገኛሉ። እነዛ ፊት ለፊት ኢንሻአላህ ታሸንፋለህ፣ ጥሩ ትቀራለህ የሚሉ ሀበሾች ያሉ ፊት ለፊቴ ላይቭ ቁጭ ብለው ደግሞ በየቦታቸው ቁጭ ብለው ቅራአቴን የሚያዩ አሉ። ሪሊ ኢትዮጵያን የሚወክል ነገር ሀገሬን የሚወክል ነገር አቀርባለሁ የሚለው ነገር በጣም ስትረስ ያደርጋል። በሌላው ጎኑ ደግሞ ፕራውድ ያደርጋል። ሀበሻን ያክል ሀገር የነ ቢላል ሀገር የነ ሙአይመን ሀገር የነ ነጃሽ ሀገር ወክሎ እኔ ሀበሻ ነኝ ሀበሻዊ ነኝ ብሎ መናገር ደግሞ እኔ ሀበሻን የወከልኩት ብሎ መናገር የሚያኮራም ነገር ነበረውና በሁለቱ እንትን መካከል ነበር የቆየሁት በሁለቱ ስሜቶች። ኦኬ፣ ውድድሩ እንዴት ነበር? ከተለያየ ዓለም የመጡ ነበሩ። ላንተ ያላቸው ምልከታ ስለ ኢትዮጵያ ያላቸው እሳቤ ምንድን ነበር? እኔ የገረመኝ እሱ ነው በጣም። እኔ ስለ ሀበሻ የሚኖረኝ እይታ እኛ የሚኖረንና ሌላው ዓለም ለሀበሻ ያለው እይታ በጣም ይለያያል። በጣም ያከብራሉ። እንደውም ስም ቢላል እስከሚል በቅጽል ስም ነበር ሲጠሩኝ የነበሩት። ቢላል ነበር የሚሉኝ። ሁሉም አገር ተወካዮች ስለነበሩ የነበሩት ሁሉም ሀገር ወይም ዓለም ለሀበሻ ምን አይነት ምልከታ አለው የሚለውን ነገር ያይሁበት ነበርና ለሀበሻ በጣም ሙስሊሙ ዓለም በጣም ክብር አለው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم فإن تولوا فقل حسبي الله لا إله إلا هو عليه توكلت وهو رب العرش العظيم صدق الله። ይህን ዜማ ወደ ሌሎች ታዳጊዎች እንዲተላለፍ ሌሎችም እንዲወርሱት የተሰራ ነገር አለ። ምናልባት በተለያዩ መስጂዶች ላይ ይህን ዜማ የሚስባህ ዜማ ተብሎ በተደጋጋሚ ጊዜ እንሰማዋለን። ከሂፍዝ ማዕከሉ ጋር የተገናኘ ነገር አለው ወይስ ደግሞ ሰዎች በራሳቸው ያደረጉት ነገር ይሆን? የለም፣ ከሂፍዝ ማዕከሉ ጋር ምንም የሚገናኝ የለም። ድምጽም ይሄንን ድምጽ ቅሩ ብለን ልጆቻችንን በተለይ ደግሞ እንደዚህ ሀገረኛ ቂራአቶችን ቅሩ ብለን አናውቅም። ሰው ግን በራሱ ተነሳሽነት ወጣቶች ታዳጊዎች በዚህ ድምጽ ስለሚመቻቸውና ደስ ስለሚላቸው በተለያየ ቦታ ሲቀሩ ሰማለሁኝ። ከኛ በኩል ግን ከኔም በኩል በዚህ ድምጽ ቅሩ ይሄ ቆንጆ ነው ብለን ትንብለን አናውቅም። ብያቸው አላቅም አይደል? أعوذ بالله من الشيطان الرجيم أوليس الذي خلق السماوات والأرض بقادر على أن يخلق مثلهم بلى وهو الخلاق العليم أعوذ بالله من الشيطان الرجيم إن الله اصطفى آدم ونوحا وآل إبراهيم በተለይ በዚህ በሀገራዊ ዜማው ምክንያት በተለያዩ ትላልቅ ፕሮግራሞች ላይ የኢፍጣር ፕሮግራሞች ላይ
በማሰገድ እንደዚሁም አዛን በማለትም ባለፉት አመታት ተመልክተናል። ምናልባት ለዚህ እንደ መሰረታዊ ነገር የሆነው ምንድነው? ሀገራዊ ዜማው የፈጠረው ተጽዕኖ ነው ይመስለኛል። ሀበሻዊ ቃና ስላለው ብዙ ሰው ጋር ቶሎ የመዋሃድ ነገር አለው እኛ ኢትዮጵያውያኖች ጋር ማለት ነው። ከዛ አንጻር ብዙ ሰው ወዶት ስለነበረ እንደዚህ የቤተ መንግስት የተለያዩ ሙናሰባቶችም ሲኖሩ ኢንቪቴሽኖች ይመጡልኛል፣ ይጋብዙኛል። አዛን አወጣለሁኝ፣ አሰግዳለሁኝ። ላለፉት 6 ምናምን አመታት እንደዛ አይነት ፕሮግራሞች ላይ ሴሬሞኒያል ነገሮች ላይ የመገኘት እድል አጋጥሞኛል። ያው አይደንቲቲያችን ነው በሚል ይመስለኛል እንግዲህ ተፋስሉን አላቅም ለምን እንደጠሩኝ የጠሩ ሰዎች ናቸው መጠየቅ ያለባቸው። በጣም ያስገረመ ጥያቄ ግን አለ ግብዣ እኔ ተጠርቼ ሄድኩበት። ያው የማጠብቃቸው ሰዎች ናቸው ድምጽህን አዳምጠው ትልልቅ ፖዚሽን ላይ ያሉ ሰዎች ያው ስማቸውን መጥራት ትንሽ አስቸጋሪ ስለሆነ ነው እንጂ በጣም ትልልቅ ቦታ ላይ ያሉ ሀገሪቱ ሰዎች ሁሉም እምነት ላይ ያሉ ሰዎች እንዲመጣ ኢንቪቴሽን ይልኩልኛል። ሚዲያዎች፣ የሚዲያ ባለቤቶች፣ መንግስት አካላት ይሄ ሀበሻዊን ነገር ይወክላል የሚል ስሜት ስላላቸው የተለያዩ ሙናሰባቶች ላይ ይጠሩኛል፣ እሄዳለሁ። فأولئك عسى الله أن يعفو عنهم وكان الله عفوا غفورا ومن يهاجر في سبيل الله يجد في الأرض مراغما كثيرا وسعة ومن يخرج من بيته مهاجرا إلى الله ورسوله ثم يدركه الموت فقد وقع أجره على الله وكان الله غفورا رحيما ቀደም ሲነገር እንደነበረው የተለያዩ አካባቢዎችን ዜማዎች ኡስታዝ ይችላልና የምትመርጠው በልጅነታችን ምን ሰማቸው ቃሪዎች አሉ። ብዙዎቹ የሳዑዲ ቃሪዎች ናቸው። በልጅነቴ በጣም ስቀራ የነበረው በተደጋጋሚ በሱዳይስ ነበረ። እስኪ ሱዳይስ አልሐምዱሊላሂ ረቢል ዓለሚን الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين يساتونا يشريمن الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين إلو نبرة صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين ለሌሎች ጉዳዮች ከመግባቴ በፊት ዶክተር የልጅነት አንዳንድ ትውስታዎችን እናንሳ እስኪ። መቼም ወደ መድረሳ ሲገባ ገና ልጅነት አለ፣ ከእናት ከአባት ጋር ተነጥሎ መቆየት ይኖራልና መድረሳ እንደገባ አዳሪ ትምህርት ቤት ነው፣ እዛው ነው ውሎ አዳር የሚሆነውና እሱ ላይ የከበደህ ነገር አልነበረም? ቢስሚላህ የመርከዝ በጣም የመጀመሪያዎቹ ጊዜያቶች በተለይ በጣም ይከብዳሉ። ከቤተሰብ ከእናት ከአባት ቤት ወጥቶ አንድ አይነት ተመሳሳይ የሆኑ እድሜ ክልል ላይ ያሉ ልጆች የሚሰባሰቡበት ቦታ ላይ መግባት በጣም ከባድ ነበር። እኔ ደግሞ በእድሜ በጣም ትንሹ ነበርኩኝ። ስለዚህ በጣም ቻሌንጅ ነበረው። በጣም በተለይ በጣም የሚከብደው የመርከዝ ቆይታ ለኔ እንቅልፉ ነበር። ሌሊት 9 ሰዓት ወይም 8 ተኩል ተነስቶ በጣም ብርድ አካባቢ ነበር፣ ወንዝ ዳር አካባቢ ስለነበረ መርከዙ ብርድ አለው። ያንን ብርድ ተቋቁሞ ሌሊት ውዱ አድርጎ በዛ ሌሊት ውዱ አድርጎ ውሃው በጣም ነበር የሚቀዘቅዘው። እንዳውም እኛ ውሃውን ለማሞቅ ምን እንጠቀም ነበር? ድሮ ዘይት የሚሸጥባቸው ፕላስቲክ እቃዎች ነበሩ። በእነሱ ዘይቱ ሲያልቅ መርከዝ ሲጣል ተከታትለን እናነጻ። ያው ሃይላንድ አይገኝም ያኔ፣ የሃይላንድ እንትን ላስቲክ አይገኝም ያኔ እና ያንን እናጥብና በአጃክስ በደንብ አድርገን እናጥብና
ውሃ እንሞላበታለን። ከዛ በኋላ ለሊት ስንተኛ አቅፈነው እንተኛለን እንዲሞቅ። ለሊት ስንነሳ በዛ ነው የምናረገው ወዱ። ካልሆነ የቧንቧውን ውሃ ሂደን ከፍተን ውዱ ማድረግ በጣም ነው የሚቀዘቅዘው። ሰው ይሄ እጃችንና እግራችን ብዙ ጊዜ ብዙ ልጆች ይሰነጠቃል፣ ይደማል፣ ቁስል ያደርጋል ከእንትኑ ኮልድ ትራውማው ማለት ነው። እና በዚያ ምክንያት የሆነ ጊዜ ላይ ወደ መድረስ አልመለስም ማለት አሉ ከቤት ካከተምኩ በኋላ ነው ያው የመውጣት ፍላጎት ይኖራል፣ ልጅነቱም ስላለ ቁርአን ካከተምኩኝ በኋላ በቃ እኔ በቃ ቁርአኑን ጨርሻለሁኝ። ሙራጃዓ ላይ ነበር ዋናው፣ ግን ሙራጃዓው ነበር የረሳሁት ነገር። ክለሳ ማድረግ የሐፈዝከውን ነገር በደንብ ክለሳ አድርጎ ልቦና ውስጥ እንዲቀመጥ ማድረግ ማለት ነው። ሐፍዣለሁኝ በቃ ጨርሻለሁኝ። ከዚህ በኋላ ምርቃት ነው የቀረኝ። ሙራጃዓን ባላደርግ ችግር የለውም ቤት ይሁን ያደርጋለሁኝ፣ እወጣለሁ ከመርከዝ አልኩኝና ወጣሁኝ። አባቴ በተደጋጋሚ ሊያስረዳኝ ሞከረ፣ መውጣት የለብህም ሊለኝ ሞከረ። እምቢ ብዬ ወጣሁ። ከዛ ወንድሜ ታላቅ ወንድሜ ያለ እሱ ጀምሮ 4 ጁዝ አካባቢ ሐፍዞ ተቋርጧል በሆነ ምክንያት። ያ ይቆጨው ነበርና ገለጠና 2-3 ቦታ ላይ ቁርአን ጠየቀኝ፣ ሙራጃዓ ማለት ነው። መመለስ አልቻልኩም። ከዛ በጣም ተበሳጭ። ሙራጃዓም ሳትይዝ በቃ እንዲሁ እኮ ነው የቀረው፣ ወይ ከትምህርትህ አልሆንክ ትምህርትህን አቋርጠህ፣ ወይ ከቁርአን አልሆንክ በቃ እንዲሁ የከሰረ ሐፊዝ ነው ይሆንኩ አንተ ምናምን አለ። ክሊክ አረገብኝ በጣም። የመጀመሪያው ክሊክ ይሄ ነው። ከዛ በኋላ ቤት ውስጥ ያለውን ኢንቫይሮንመንት ሀርሽ አረገብኝ። በጣም ከባድ ስራዎች፣ ወደ ገጠርም ሄደን የምንሰራቸው የጉልበት ስራዎች ምናምን ስራ በቃ ይሄን አይደል የፈለከው? ከመርከዝ ወጥተህ እዛ ቁጭ ብሎ መብላት ይገኛል መሰለህ? ስራ። የቤት ኢንቫይሮንመንት እንዲጠላው አደረገኝ። በ15 ቀኔ ምንም አላልኩም። ጓዜን ይዤ ቀጥታ ሄጄ መርከዝ ገባሁ። እንደውም የሆነ ቀን ስራ በበዛበት ቀን ነው አለው። የዛኑ ለታ ጓዝህን ይዘህ የዛኑ ቀን ማታ ሄድኩኝ በቃ መርከዝ ገባሁ። ስለዚህ ታላቅ ወንድምህ በጣም አመሰግናለሁ። ትልቅ አስተዋጽኦ ነው ያበረከተው ማለት ነው። ሌላው ደግሞ የሰማሁት ጁምአ እነ ሼህ ሳኒ ቤት በጣም የተለየ ድባብ አለ አሉ። ጁምአ ያው የታወቀ ነው፣ ግን ደግሞ እዛ የሚለየው ነገር ሚስባህ ከመርከዝ የሚመጣበት ቀን ነው እና ልዩ ነገር አለ አሉ። እስኪ ስለሱ አጫውተን። አባቴ ጀዛሁላሁ ኸይር ኢክራም ያረገን ነበረ። እኔን ብቻ ሳይሆን የኔን ጓደኞች 2-3 ጓደኞች ቢያንስ በየጁምዓው ይዤ ሄዳለሁ። እነሱንም ኢክራም ለማድረግ ሲል ሁሌ የተለየ ነገር ይሰራሉ ቤት ላይ። በተለይ ሁሌ ስጋ ይሰሩ ነበር። እኛ ሽሮ ነው የምንበላው ሁሌ፣ መርከዛን አልፎ አልፎ ነው የሚቀይሩልን ምስር ምናምን። ስለዚህ የምግብ ቫራይቲ ለማግኘት አንዲት ነጭ ሽሮ ስንበላ የነበረውን ቀየር አድርጎ እንደው ስጋ ነገር ይሄ መረቅ ያለው ነገር ለመብላት ቤት የሚችሉትን ያክል ዝግጅት አድርገው ነበር የሚጠብቁን። እህቴም አይሻ ነበረች። ጥሩ አቀባበል ነበር ቤት ላይ የሚያደርጉልን ማለት ነው። እና የሆነ ጊዜ ጁማ ሁሌ ስጋ አለ፣ እርድ ይኖራል እና የሆነ ቀን ስትመጣ ግን ቤት ውስጥ ስጋ አልነበረም እና የሐሚድ ያስለመደው በግ ነበር አሉ እና እሱ እንዲታረድበት አድርገሃል የሚል ወሬ ሰምቻለሁ። ልጅ እንትኑ በግ ነበረው ሐሚድ አስታውሳለሁ። እና ሲጠራው ይመጣል በቃ ብለ እንደ ጓደኛ በጣም ነው የሚቀራረቡት። ያው ሸሳኒ ሌላ መግዛት አላሰበም፣ እዛ ቤት ስላለ እሱን ማረድ ነው ያሰበው። ሐሚድ ደግሞ እንዲታረድ አልፈለገም። አስታውሳለሁ አልቅሷል ሲታረድ። ከዛ ጠሩት በጉ ሌላ ቦታ ነበር የነበረው፣ ስሙን ያውቃል። ሲጠሩት መጣ፣ ለምን ሊታረድ ማለት ነው። ከዛ ሁላችንም አንጀታችን ተንሰፈሰፈ። ሸሳኒም ሄስቴት አረገ፣ ልረዳው አልረዳው። ብራዘር በፍጹም መታረድ የለበትም ነው የሚለው። እኔም መንታ መንገድ ላይ ሆንኩኝና ይሄ በግሽ መጨረሻው ምን ሊሆን ነው የሚለው ነገር መጣ። አይታረድም፣ እሺ ሙዚየም ሆኖ ቅርስ ሆኖ ሊቀመጥ ነው። ከዛ እንደ ቁርአን አንቀጽ ትዝ አለኝ መርከዝ ላይ ኡስታዞች ነገሩ። ልዩ ተአምር አለ፣ የምታስተነቱበት ነገር አለ ከእንስሳቶች ላይ አለና ከእርሶቻቸው ከወጡ ነገሮች ትጠጣላችሁ ወተት፣ ወሚንሃ ተእኩሉን አለ ደግሞ ከእነሱም ደግሞ ትበላላችሁ። ስለዚህ የተፈጠሩት ለመብላት ነው። አላህ የፈጠረው እንግዲህ ታርዶ ለመበላት ነው። ረዶ አልኩት። ስለዚህ በጣም ረጅም ጊዜ ከብራዘር ጋር እንትን ነበረብን። በቃ በጌና ሳረድክብኝ በሚል ማለት ነው። እንደውም ከብዙ ኩርፊያ በኋላ እችኛዋን ዳዋ ካነሳህ በኋላ ነው ሐሚድም በተወሰነ መንገድ እየተስማማው የሚል ወሬ ደርሶኝ ነው።
ሌላ ደግሞ የመድረሳ አንድ ገጠመኝ ሰምቻለሁኝ። የሌሊት መነሳቱ ከባድ እንደሆነ አንተም እያነሳው ነበርና አንድ ጓደኛ አብዱል ቃድር የሚባል ጓደኛ የተለየ የማይወደው ነገር ነበር ይመስለኛል። ምንድነው እሱ አጋጣሚ የሆነው? ምን መርከዝ ላይ ከተለያየ ቢአ ከተለያየ ባህል ስለምንመጣ ምን ወደውና ምን ጠላውን ነገር በደንብ አናውቅምና ልጁ ከሰሜን ትግራይ አካባቢ መሰለኝ የመጣው ከአድግራት አካባቢ መሰለኝ። አማርኛም እኛ ጋር ነው የለመደው፣ በደንብ አይችልም እና በእድሜ ደግሞ ከኛ ትልቅ ነው፣ የበሰለ ነው። ጀስት ቁርአን መማር አለበት ተብሎ በኡስታዝ ነው ተመርጦ የመጣው ሼክ ዙበይር ረህመቱላሂ ዐለይሂ እና እድሜው ትልቅ ነው። እኔ ህፃን ነኝ። ከኢሉላ ሰዓት ላይ ኖርማሊ እንቀሳቀሳለን። ስንቀሳቀስ ለይልም ስንነሳ የምንቀሳቀሰው እንደዚህ ፎጣ ይኖራል አይደለ? በፎጣችን ከጎን ያለውን አልጋ ተነስ እየቀሰቀስን ነው የምናልፈው እና እኔ ኖርማል ነው በቃ እንደ ሌላው ጊዜ ነው አድርጌ ያሰብኩት። እሱ አዲስ ተማሪ ነው፣ እኛ ቀደም ብለን ገብተናል። ከዛ ተነስ ብዬ ስመታው ለካስ ልጁ ይሄ ከእንቅልፍ ላይ ሲባንን እንደዚህ ከነኩት የሆነ እንትን አለበት። ያው በፎጣ አትቀስቅሱኝ ብሎ መጀመሪያ አስጠንቅቆ ነው እኔ አላውቅም እና በፎጣ ሲነኩት የሆነ እንደብድ ነው የሚያደርገው፣ በሳጫል በጣም። ከዛ አብዱል ቃድር ተነስለው ጅግ አለና አይኑ በርበሬ ነው ደዝ ሊያንቀኝ ሲል በጣም እንደነገጥኩኝና ሮጥኩኝ። ህፃን ነኝ እንዲህ ሊይዘኝ ሲል ቀጭን ነበርኩኝ እንዲህ ያልኩኝ። ከዛ ከክላሱ ወጣን፣ ከማደሪያ ክላሱ ወጣን። ወደ ሰፊ ግቢ ነው ያለው መርከዙ ውስጥ። ግቢ ውስጥ ገባሁ። አሁንም አለቀኝ። እሱ በእንቅልፍ ስሜቱ ነው ገና በቃ አልወጣለትም እና ይዞ በቃ ሊመታኝ ነው የፈለገውና ሮጣለሁ፣ ይከተለኛል። ሩጫ በጣም እችል ነበር በልጅነቴ፣ ህፃን ነኝ። ቀጭን ነው ሰውነቴ፣ ይቀለኛል። ሮጣለሁ፣ ዞር ስል አሁንም አይመለስም። ከግቢ ወጣን። ግቢው በጣም ሰፊ ነው። ከዛ ሰፈር ለሰፈር ተመርከዝ ወጥተን ማለት ነው። ሰፈር እሮጣለሁ፣ እሱ አይመለስም። ገና አልነቃም፣ ራሱ ይሮጣል። ደግሞ እኮ ቀን ነው አይደለ? እንደዚህ ነው። 8 ሰዓት ይተኛሉ፣ 10 ሰዓት ላይ ላሱር ትነሳላችሁና ስንመለስ አሱር ሰግዶ ይወጣሉ ልጆቹ። እኔ እሮጣለሁ። ምን ሆነ ነው ምስባህ፣ ምን ሆነ ነው ሲሉኝ ከኋላ እሱን አዩት፣ አረጋጉት። ከዚህ በኋላ በፎጣ አይቀሰቀስም አብዱል ቃድር የሚለውን ትምህርት ወሰድ። እሱ ልጅ የሚያጅበው ነገር በጣም መርከዝ ውስጥ የማረሳቸውና ብዙ ጊዜ አብሬ ከማሳልፋቸው ልጆች ነበር። ብዙ ነገር ነው ያስተማረኝ። እሱ ቀድሞ ቅራአቶችን ኪታቦችን ምናምን ቀርቶ ነበር የመጣው እና ብዙ የማረሳቸውን አደቦች፣ ስሉኮች፣ ሐዲሶች ያስተማረኝ እስካሁን ማረሳቸውን እሱ። ረፍት ሰዓታችን አንወጣም ነበር፣ እኔና አብዱል ቃድር ለብቻ ቁጭ እንል ነበር በጣም። ከዛ በኋላ ፎጣ ብቻ ናት የሱ በሽታ። ፎጣውን ተጠነቀቅ። በጣም ጥሩ ጓደኛ ሆነን ቀጠል። ከተማውን አዳርሳችሁ ነው የገባችሁት አሉ። እንደውም በዛ ልምምድ ወደ አትሌቲክስ ምናምን ሳትገባ ጥሩ። ሌላ ደግሞ ምናልባት በጣም የተጠጋጋ ጊዜ ነው ያላችሁ። ሌሊትም አለ ቀንም አለ። በፕሮግራም ነው ሁሉም የሚደረገው። እንደሰማሁት በመርከዘ ሱና የእግር ኳስ ቡድንም ነበረ። ምናልባት እንደ አንድ መዝናኛ ልጆችን አንድነት የሚያጠናክር የራሳችሁ ቡድን ነበራችሁ። ምናልባት በእናንተ ጊዜ ካለ እሱስ እንዳንድ የመዝናኛ አጋጣሚ። መርከዝ ተማሪ ሆኖ ኳስ ማይችል አልነበረም በእኛ ጊዜ። በጣም ኳስ እንጫወታለን። በየረፍቱ ሰፊ ነው መርከዙ፣ የኳስ ሜዳ አለው። የመርከዙ ተማሪ ከአጠቃላይ ማህበረሰብ ከኡስታዶችም ጋር ሆኖ ለ4 ቡድን ተከፈልን። አቡበከር፣ ዑመር፣ ዑስማን፣ አሊ እና ሊግ ነበረን በየሳምንቱ የሚካሄድ ሊግ። ትልልቅ ኡስታዶች ቁጭ ብለው የሚከታተሉት የመርከዙ ሊግ ነበረን። ይሄ ሲያድግ ወደ መርከዙን ወክሎ ክለብ የወረዳው ቲም ላይ የሚሳተፍ አንድ ክለብ አሱና የሚባል ክለብ ተመሰረተ ማለት ነው። እዛ ክለብ ላይ እኔ የህፃናት ቡድን የሚባል አለ፣ ታዳጊ፣ ወጣትና ክለብ የሚባል አለ። 4 መርሐላ ነበር የነበረው። ከህፃናት ቡድን እስከ ክለብ ድረስ ተጫውቻለሁኝ እዛ መርከዝ የአሱና ቡድን ላይ ማለት ነው። ህፃናት ላይ ሲሆን አምበል ነበርኩኝ፣ የቡድኑ አደራጅ ነበርኩኝ። ታዳጊም ላይ እንደዚሁ ዋንጫ፣ እንደውም ታዳጊ ላይ እንደሆን አንድ ዋንጫ አንስተናል፣ የወረዳውን ዋንጫ ማለት ነው። አምበል ነበርኩኝ እዛም ላይ። ክለብና ወጣት እንደገባሁኝ ብዙ አልቆየሁም። ዩኒቨርሲቲ ጆይን አረኩኝ። ዩኒቨርሲቲ ጆይን ካረኩ በኋላ አንድ ጊዜ ረፍት በሄድኩበት ተጫወትኩኝ። ከዛ በኋላ ያው
እኔም እዛ ጋር ያለኝን አላቃ ጨርሼ ወደዚህ ስለመጣሁኝ መጨረሻ አካባቢ ላይ ወደ ቴኳንዶ እኔም ማዘነበልኩኝና ከእግር ኳሱ ወደ ቴኳንዶ ኤክሰርሳይዝ ማድረግ ጀመርኩኝ ማለት ነው። ሌላው ከመጫወት ባሻገር ደግሞ ምናልባት የምትደግፈው ቡድን ይጠይቃል? በጣም በልጅነት ኳሳይ ነበር። በጣም እከታተል ነበር። የቸልሲ ደጋፊ ነበርኩኝ እንግሊዝ ፕሪሚየር ሊግ። ያኔ ቸልሲ በጣም ቆይቷል። እንግዲህ በጣም ልጅ ነኝ እኔ 2000ዎቹ አይገባም 2019 99 2000 አካባቢ 1998 99 እና 2000 ሶስቱን አመት ከ2000 በኋላ ኳስ አይቻላል።